ያው ዛሬ እንግዲህ ወደኔ የመጣው ባለቤት ላይ አንዳንድ ጥርጣሬዎችን አይተ ያ ነገር እውነት ነው ወይ አይደለም የሚለውን እንግዲህ ያው ለማረጋገጥ ነው ወደኛ የመጣው። ከዛ በፊት እስቲ ከሷ ጋር እንዴት ተዋወቃችሁ፣ እንዴት ወደ ትዳር ገባችሁ የሚለውን ስታጫውተኝ። እሺ አመሰግናለሁ በድጋሚ አክብረኝ ስለጠራህና ጥያቄ ስለተቀበልክ ቴንክ ዩ። እና ከባለቤቴ ጋር ተዋወቅን የዛሬ ከ3 አመት ከግማሽ በፊት እና እኔ ፎቶግራፈር ነኝ እና እንደዚህ ፎቶ ለመነሳት ከተዋጋ ምናምን መጥቶ ነበርና ቤቷን ልጅ ፎቶ ለማስነሳት ነበር እንዳጋጣሚ መጡት እና በዛው ተወቃችን እንደዛ ነበርና ፎቶ ለማስነሳት መጣች። ህፃኑን ጮጮን ከተዋጋ መጣች። ከዛን አስነሱ ምናምን ከዛን ኤዲት አድርጌ ምናምን አልቆ ደግሞ በሲያልቅ ምናምን ተመልሳ ራሷ ብቻው መጣች ምናምን ፎቶን ለመውሰድ መጣ። ከየዛን ቀን በዛች ሰሞን በዛች አካባቢ ነበር የሷ ግራጁዌሽን ነበርና ለዚህ ፎቶ እንድታነሳ ምናምን ብላ የሱ ፎቶ ለመውሰድም እየመጣች ለሌላም ስራ እንድታነሳ ይፈልጋለሁ ብላኝ ስልኬን ተቀበለች። እኔም ቢዝነስ ካርድን ሰጣት ምናምን ከዛን በዛውም የግራጁዌሽኗ ቀን ፎቶ እንዳነሳቸውና እሷንም ጓደኞቿን ምናምን ተናለች ምናምን ሄድኩኝ አነሳው ምናምን ከዛ እንዳጋጣሚ እሷ በነጋታው ብቻዋን ነበር የመጣችው ፎቶ ለመምረጥ ምናምን ፎቶ ካስ የግራጁዌሽን እንዳነሳ ኦኬ ያኔ የመስክ ፎቶ ስለሆነ ቤት መታ ነው የምትመርጠው ስቱዲዮ መታ ነበር የምትመርጠውና ስቱዲዮ መታ መረጠች ምናምን ከዛን ያኔ አጋጣሚ መሸ ከመሸ በኋላ ነበር እንዳጋጣሚ መጣችውና አስተዋውሳለሁ ዝናብ ጣለ እና ለመውጣት አልቻለም ነበርና ከዛን ስለመሸ ብቻዋን ከምትሄድ ብዬ ለሸኝሽ ምናምን ስላት ትሻለች። ከዛን እሺ ብዬ እየተጫወተ ምናምን እስከ ሰፈራችሁ ሄድኩኝ ሸኝዋት ምናምን መኪና ነበር ማለት ነው። ከዛ ሸኝዋት አደረስኳት ምናምን በቃ በዛውም አንድ ስንል ምናምን እና መደዋወል ጀመረ ከስራ እንጂ በቃ እንዳልኩ ከመጀመሪያ ከሸኝዋት በኋላ መደዋወል እንደዚህ ዝም ብሎ ማውራት ምናምን ጀመርን። ልጅቷም አሪፍ ልጅ ናት፣ ተግባቢ ናት ምናምን ግልጽ ናት ምናምን እኔም ብዙም እንትን አላለችኝም። ከዛን ስልክ አልደበረችኝም ተመችታኝ ነበርና ማውራቱን ቀጠልን። ስናወራ እንዳጋጣሚ ደግሞ አንድ ቀን አስታውሳለሁ እሑድ ቀን ነበርና ጓደኞቼ ምናምን አብረው የሚሰሩት ክሩ ወጥቶ ነበር እንዳጋጣሚ ሰርግ ምናምን ነበርና እኔ ደግሞ አጋጣሚ ግዴታ መድረስ ያለበት ቪዲዮ አለ በነጋታው እንትን ለሰው የሚደርስና አልወጣሁም ነበር ማንንም አልነበረም እዛው ስቱዲዮ ኤዲት እያደረኩ ነበር እኔ። ከዛን እሑድ ቀን ነበር አስታውሳለሁ ደውላልኝ ምናምን ነበርና የት ነህ ምናምን አለችኝ። ስቱዲዮ ነኝ አልኳት። ከዛ መጣች እሑድ ቀን ነበር እንዳልኩ ከዛ ማንንም አልነበረም እና በቃ ውስጥ ገባን ስቱዲዮ ስል ሶፋ ምናምን አለ እንደምታውቀው ከዛ እዛ ጋር አንሳይ ምናምን እና ትንሽ ወጣ ያለ ልብስ ነበር እንዳጋጣሚ የሆነ ለምን ነበር እንደፈለገችው ጠፍቶብኛልና ለሆነ ስራ ነበር አይ ቲንክ ይመስለኛል ምን ሞዴሊንግ ምናምን ሰራለ። አዎ ድሮ እንደዛ ተሰራ ነበር። አሁን ነው ትንሽ ኦቨር ያለችውና ድሮ ተሰራ ነበርና ለዛ ሆነ ትንሽ የተገላለጠ ፎቶ ነበርና በቃ እሱን በደንብ እያነሳሁት ምናምን ነበር እኔም እየነካካው ስታይል ምናምን እየነገርኳት ምናምን ነበርና ከዛን አላስብኩና አክቹሊ ሁለታችንም አላስብንም ነበርና በቃ ማይሆን ነገር ዛጋ ተፈጠረ። ኦኬ ፎቶ ስቱዲዮ ውስጥ ማለት ነው። አዎ ማለት ያው ተኛችሁ ማለት ነው። አዎ ማን እንደነገርኩ ማንንም አልነበረም። ከዛም በሩን ዘግተው ነበር ምናምን ማንንም እንዳይገባ ምናምን እና ድንግል ነበረች። ድንግል ምናምን ነው ያ እና በጣም ያን አጋጣሚ በጣም አድረሰው ያን ሞመንት እና ሳናስበው ነው ያ ነገር ሀብን ያደረገውና ተፈጠረ። እዛው ነው ግንኙነት ያደረግነው እዛው ፎቶ ቤት ውስጥ ነበር እዛው ስቱዲዮ ነበር ያደረግነው በቃ እና ብሊታ ያው የመጀመሪያው ስለሆንኩኝ ሞር እንትን አለችና በቃ እና ጀመር ነው ማለት ፍቅራችን ይፋ ያደረግነው ከዛሽ ታይም በኋላ ነውና
እና ስንል 1 አመት ከ5 ወር 6 ወር ቆየን። ከዛን መጋባት በጣም ትፈልግ ነበር። ከኔ ጋር መጋባት በጣም ደግሞ ትንሽም ቆይ ያልኳት ነበርና እንትን አለች በጣም ያው የሴቶች ነገር ታውቂያለሽ፣ ቶሎ ካልተጋባን ነው ብዙ ነገር ያሳስባቸዋል። ሆነ ቤተሰብ ጫና ምን አለብኝ ያለች በቃ ሁሌም እንትን ሲሆንብኝ ምናምን እሺ ብላ እኔ ትንሽ ብቆይ ስሜቴ ነበርና ማለት አንዳንድ መስመር ያላስኩ ማለት ያልጨረስኩት ነገር ነበርና እና ተጋባን በትዳር አሁን 2 አመት ኦኬ አጠቃላይ 3 አመት ከሆነ በዛ ሆኖናል እና በትዳር 2 አመት ቆየ እና አሁን ላይ አለን። ምንም ያው ትንሽ መንገጫገጭ ቢኖርም በሂደት አዳዲስ ባህሪ ይታያል ምናምን እኔ ምንም ማለት ሊገባኝ አልቻለም ምን እንደሆነች አይ ዶንት ኖ እስኪ እና ሶ ምንድነው አጥራጥሮ የመጣው ወደ እኔ እንግዲህ አሁን ነገር ከኛ እንግዲህ ገኝታችሁ ምናምን የሆነ ብቻ አሪፍ ነው እና ምንድነው አሁን ታዲያ ምን አጥራጥሮ ወደ እኔ እንዲከታተልልህ ፍላጎት አድሮብህ የመጣው? ወንድም አለኝና ቤት ታናሽ ወንድም ያለና ኦኬ ቤት እኔ ጋር ነውና የሚኖረው ከመጣን አመት ምናምን ሆኖታልና ትምህርት ጨርሶ ምናምን ስራ እኔ ጋር እየፈለገ ነው እዚህ ስራ እየፈለገ ስላለ እኔ ጋር ነው የሚለውና በቃ እና ከሱ ጋር ሞር ተቀራረበች ምናምን የማየው ነገር ምንም አልጣመኝም። እሱ ፊት ማውን ልብስ ነው የምትለብሰው እና እንደዛ ሁሌ ይቆጣታለሁ። ልጁ ትንሽ ልጅም ስለሆነ እንደዛ አይነት ነገር እንትን እንዳይል ብዬ ይቆጣታለሁ። ልብስም ለበሽ ምናምን እኔ ከሌሎም ቤት አትዋይ ምናምን እጂ ጓደኞች ጋር ወይ ሰው ከሌለ ምናምን ብቻሽን አላ ሰይጣን መጥፎ ነው ለዛ ብዬ እና ጎረቤቶች ይነግሩኛል ምናምን። እሱ ለምን ነበር የመጣው አንተ ጋር? ስራ ትምህርቱን ጨርሶ ስራ እዚህ እየፈለገ ነው እና አላገኘም ስቲል እየፈለገ ነውና ለዛ ነው እኔ ቆየው። 1 አመት ሙሉ ምን ስራ እየፈለገ ነው ያጣው ወይስ ምን? አዎ እነዚህ አጫጭር ኮርሶችን ወስዶ ምናምን እነሱ ኦኬ እዚህ ነው የወሰደው አንተ ጋር ሆነ? እኔ ጋር ነው የወሰደው እና እነዛን አጫጭር ኮርሶችን ወስዶ አሁን ስራ እየፈለገ ነውና በቃና ጎረቤቶች ይነግሩኛል ላይ በቃ አንተ እንደወጣ ምናምን በር አይከፈትም ነው የሚሉ ተዘግቶ ነው የሚቆየው ምናምን ልክ አንተ ስትገባ ነው የሚከፈተው በሩ ምናምን እና እሱም ቤት እንዳለ እናውቃለን እሷም ቤት እንዳለች እና የይሳቅ ድምጽ እንሰማለን ምናምን ከዛን የሆነ ቀን ደግሞ ወይ ምናምን ገዝተው ሲገቡ ምናምን ባለሱቁም ነገረኝ ጎረቤቶች ምናምን ነገሩ። እሱ ደግሞ እንደማይጠጣ ነው ማቆኒ ያሟል ትንሽና አይጠጣም መጠጣት አጥቶ አያውቅምና ለማን ነው ምናምን ብዬም እንትን ለመጠየቅ እንትን አልኩኝና ከዛ ጎረቤቶች ይነግሩኛል እሷም ቤት የምታሳየው አክት ምናምን እሱም ሊመቸኝ አልቻለምና በቃ ለምን እስኪ እና ያንተን ስራ ደግሞ ከታተል ነበር እንዲያለኝና ለምን ያንተን እርዳታ መጥቻ አልጠይቅም ብዬ ስልክን አፈላልጌ ጓደኛዬ ነበር እንዳጋጣሚ እየሰጠኝና እስኪ በቦነ አንተ ብቻ አለ በምትለው መንገድ ወር በካሜራው ብቻ አንተ እሷን እንድታጣራ እኔ የሰማሁትን ጥርጣሬውና እስኪ ከጭንቀት እንድትገላግለኝ ሶ ቤት ውስጥ ያለው ሁኔታ ማየት ትፈልጋለህ ማለት ነው። እኔ ሳልኖር ምን ያረጉ እንደሆነ ምናምን እስኪ ከቻልክ እንደውም ቤት አብረን ሄደን ካሜራም ብናረግ እነሱ ሳይኖሩ ምናምን እስኪና እሱማ ያው እንግዲህ ቤት ውስጥ ካልክ ያው በዛ መልኩ ነው እንትን የምንለው አሉ የማያስታውቁ ያው አሁን እንደዚህ ነው አይነት ካሜራ ነው አይደለም ታይዋለህ ራስህ በምን ታምራ ያቁትምና ችግር የለውም እሱን እንትን አድርገን ቤት ያለውን ነገር ማወቅ እንችላለን። እሱን ችግር የለውም እሷ የሌለችበት እሱ የሌለበት ሰዓት አንተ አመቻችተህ ትነግረኛለህ አብረን ሄደን እናስቀምጣለን ማለት ነው። ችግር የለውም እሱ ይወጣል እንደዚህ ጧት ላይ ስራ ፍለጋ ይወጣል። እሷም መላክ ወይ እሷን የሆነ ቦታ ልካት ችግር የለውም እንደዛ እናደርጋለን። እሷንም ሌላ ቦታ ልካት ምናምን እሷንም የሆነ ቦታ ልከውና ተደዋውለን መተን እንደዛ ብታረግልኝ ባለሙያዎች አሉ መተው ይገጥማሉ ችግር የለውም እሱ ቆንጆ። ስለዚህ እንግዲህ ጥርጣሬም ያው አክሴፕተብል ነው ማለት ያው ምክንያታዊ ስለሆንክ እንግዲህ ያለው ነገር ተቀብለን ስራችን እንቀጥል ይሆናል ማለት ነው። አዲስ ነገር ሲኖር እንደደውልልህና እንግዲህ እናንተን እንትላለን ማለት ነው። ስልክህንም ስላስኩኝ እኔም እየደወልኩኝ አስታውሳለሁ። ችግር የለውም አዲስ ነገር ሲኖር እኔ ራሴ እደውልልሃለሁ ችግር የለውም። እሺ አመሰግናለሁ። እንግዲህ እኛም መጣ ስለመጣ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ በጣም ቴንክ ዩ ሶ
እንግዲህ ውድ ተመልካቾች ባለቤትየው በዚህ መልኩ እያስቸገረችው ነው። ልጁ እንግዲህ ብዙ ክትትሎችን እንዳየን ፈቃደኛ አልሆነም። በጣም ኢግኖር ይገጫታል፣ ፍላጎት እንደሌለ ያሳያታል። ግን ቢሆንም የባለቤቷን ወንድም በዚህ መልኩ እንግዲህ ለማስመጥ እየሞከረች ነው። እስቲ ቀጣዩን ክትትል እንመልከትና እንመለስ።
ውድ ተመልካቾች እንዳያችሁት ነው ማለት እነዚህን በምን ሰዓት ለረጅም ጊዜ ታስቸግረው ነበር። ከዛ የሆነ ሰዓት ላይ እንግዲህ አይ ቲንክ እሱም ወድ እንደቱ ይሁን አልቻለም። እንግዲህ በዚህ መልኩ እጅ ሰጥቷል ማለት ነው። ቢሆንም ግን በፈለገ በተፈታተነው የወንድሙ ሚስት እስከሆነች ድረስ እንደ ነገር ውስጥ መግባት አልነበረበትም ብዬ አስባለሁ። ቢሆንም ግን እንግዲህ በምንከታተልበት ሰዓት የነገር ተደጋጋሚ ነበረ። ከዛ በኋላ እንግዲህ ተደጋጋሚ ስለሆነ ቀን ጠበቅንና ለባለቤትየው ነግረን ይዘነው መተን እጅ ከፍንጅ ይዘናቸዋል። ምን አይነት ምላሽ ሰጡ? እስቲ እንመልከትና እንመለስ። እስካሁን ሰዓት ምን ሰሪ ነበር ያልከፈትሽልኝ? በሩ ተናገሪ። ጉድሽን አይቻለሁ ነገር አትንኪ፣ ቆሻሻ አትንኪ። ዝም በይ። ዝም በይ አንቺ። እሺ ምን ሆነክ ነው? ቆሻሻ እርካሽ። ቆይ ምን አርጌክ ነው? ዝም ብላ ትጮህብኝ እንዴ? እየመጣኝ ነው። እሺ ምን አድርጌክ ነው? እኔ ነው ምን አሳጣሽ ነው? ምን አርጌክ ነው? እሺ ምን አርጌክ ነው? ምን አሳጣሽ ነው? ምን አሳጣውሽ? እኮ ነገር ምን አሳጣሽ? ተናገር። ምን አደረኩሽ? እሺ ምን አርግሽኝ? ምን አረኩሽ? ጉድሽን እያንዳንዱ አይቻለሁ። እሺ ያን ጉድ ነው የምታወራው እንዴ? እንደዚህ ያለ ናፍቀሽ ከበሽተኛ ጋር እኔ ላይ ነው ወይ እኔ ዳዊት ላይ ነው አንቺ እንደዚህ የምታደርጊው? አንቺ እኔ ላይ ነው እንደዚህ የምታደርጊው? ከዚህ ቆሻሻ ጋር ከዚህ ጋር ተነሳ። ወንድም አይደለም። ቆይ ምን አደረኩኝ? ምን አድርጌ? ሴት አተህ ነው ወይ? ከገዛ ሚስቴ ጋር አረባላ ምንም የተፈጠረ ነገር የለም። ምን ይላስረዳ? ምንም የሆነ ነገር የለም። ማሬ ሰው ወሬ ሰምተህ ነው አይደለ? ንገረኝ። ወንድሜ አይደለም። እንዴት ከሚስቴ ጋር እንዴት
ሲጀምር ማንም ያለቅ ነገር ይገባኛል። አባ የሰው ወሬ እየሰማክ ነው። ትዳራችንን ሊበጣብጡብን ነው። ማስረጃ አለኝ። አሳይሻለሁ። ምንም ማስረጃ የለም። እኛ ለማጣላት የፈለገው ሰው ነው። ይሄንን ማነው? እሺ እንደዚህ ብሎ ያወራል ወይስ ትዳሩን መበተን ፈልገህ ነው? ምክንያት ፈልገህ ነው? ቆይ እኔ ምን አሳጠውሽ ንገረኝ እኮ ምክንያት ፈልገህ ነው ወይ? መልስልኝ። እሺ እኔ ምን አሳጠውሽ? አባ እኔ ምንም ያደረኩት ነገር የለም እኮ። ምን አሳጠውሽ? ምንም ያሳጠኝ እኮ ምን አደረገ? እኮ ንገረኝ። አንተስ ምን አለ? ምንም እኮ ያደረኩት ነገር የለም። ወንድሜ አይደለም። ምን አጠፋው? እና እንዴት ከገዛ ምን አጠፋው? እንዴት አንሶላ ስትጋ አባ ውሸት ነው። አንተ ነህ የነገርከው። ወሬ ምንድን ነው የምትነገረው እንጂ አባት ምንም ያደረኩት ነገር የለም። እንዴት ከገዛ ሚስቴ ጋር እንዴት እንደዚህ ያደርግብኛል እንዴ? ኧረ ምንም የተፈጠረ ነገር የለም። ማርኔን ሰማኝ እኮ የተፈጠረ ነገር የለም። ማነው ይሄን ወሬ ያወራልህ? ንገረኝ። ለእኔ ማስረጃ በቪዲዮ ምንም ማስረጃ አለ? አባኔ አንተ ምን አሳትተኝ? ማር አንተ ምን አሳትተኝ ነው? እኔ ከእሱ ጋር መተኛው። ለእኔ የተራገርክበት ነገር ግን ታፍራለህ። ምንም አይደለም። ይኸውልህ ወንድሜን አውቃለሁ። እኔ አንተ ላይ እንዴት እንደዚህ ያደርጋለሁ? እሺ ንገረኝ። እንዴት ሴት አትህ ነው እኮ አንተ ላይ እንዴት እንደዚህ ያደርጋለሁ? ወንድሜ እኮ ነው። እንዴት ወንድ እኔ እኮ ማለት ነው በዓይኔ በብረቱ እኮ ነው ያየሁት። እንዴት ነው ስራ እንደዚህ የምታደርግኝ? እኔ ቆይ እንዴት አንቺ ነው? እኔ ቆይ ትንሽ ተረጋጋ። ንገረኛሽ፣ ጠይቅልኛሽ። ታዲያ እሷስ ከኔ ምን አታ ነው? እሱስ እንዴት ሆነ? ሲጀምር ምን አጎደልክብኝ? አባ ማር ቆይ ተረጋጋ። ሰማኝ። እሺ ቆይ በእናትህ እኔ ትዳር እኮ ነው አይደል እንዴ? በቃ ምን አንተ ነው ወሬ ያወራለት? አባ አጉል ያረግሻል፣ ይመታሻል። እስኪ ትንሽ እኔ በቪዲዮ የተደገፈ ሙሉ ማስረጃ። የምን ማስረጃ? እኔ ምን አሳድተኝ ነው አንተ ከሱ ጋር መተኛው? ሲጀመር ለለና አሁን ዝጊያሽ። አንተ እንደውም ይሄን መጠርጠር ራሱ እኔ በጣም ባለጌ ነህ አንተ። እኔ ከነሙሉ ክብሬ እኮ ያገኘኝ ቀለበቴን እኮ ጠቦኛል ብለሽ ስታወጪ ራሱ መጠርጠር ነበረብኝ እኮ። እና ከጠበበኝ ታዲያ ምን ችግር? ሌላ ቦታ ነው እሄዳለሁ። አንተ የራሱ ማዘብ በኋላ የሚጸጽትን ነገር ግን አታርግ። ማር የምር ማር ማር ትለኛለች ነው ደግሞ ማር። አታፍሪም አንቺ? አታፍሪም ወይ እኮ ምን አጠፍቼ ነው? እንዴት እንደዛ መታሰበኝ? እና ማር ትኛለሽ። አሁንም አፍሽ ሞልተሽ ቆሻሻ ርካሽ። ተረጋጋ። ከዚህ በሽተኛ ጋር ከዚህ በሽተኛ ጋር እኔ ሲጀምር አንተ ምን አጎደልክብኝ? ምን አጥቼ ነው እኮ? እሱን ንገሪኝ። ምን አሳጣውሽ? ምን አሳጣውሽ? ይሄኛን ለማጣላት የተሰራ አባ ቪዲዮ ማሳይተው እኮ ቅንብር ሊሆን ይችላል። የምን ቅንብር እንጂ ዋናው ቤታችን። እኔ ከቤት ወጥቻለሁ። ከቤት አስተቀመጭ ያልከኝ ቤት ተቀምጫለሁ። እኔ ስንት ጊዜ ስራ አትስሪ ያልከኝ? እሺ ውጪ አሳበርሽኝ። ውጪ እኮ አሳበርሽኝ። ምን አድርጌ ነው ውጪ ማሳበድ? አንተ እኮ እኔን ያገኘኝ እኮ ከነ ክብሬ እኮ ነው። እንዴት እንደዚህ ታስበኛለህ? ኧረ ክብርሽ ገደል። ያንቺ ክብር እኔ ባፍንጫ ነው ያን ክብሬ ትላለች። እኔ ክብሬ ቢስ ወራደ ርካሽ ክብር ትላለች። የት ታውቂያለሽ አንቺ ክብር? የት ታውቂያለሽ አንቺ? ፍየለሽ አንቺ ከወንድሜ ጋር እንዴት እንደዚህ ነገር? እኔ እንደዛ ነው ጠይቀው። እሺ እሱን ጠይቀው ይመን። አንተ እኔ ከአንተ ጋር ተኝቻለሁ ደግሞ እኮ ይቺ ሌባ አይነ ደረቅ ይቺ ሌባ አባ ግን የሚጸጽተን ነገር አትናገር። አባ አትበኝ። አባ አትበኝ። አትጥሪኝ ስሜ ወንድሜ ቆይ ተረጋጋ። እንደዚህ አይደለም እኮ ቆይ ወንድሜ አትበለኝ። ያብስራሽ በቆሜ ነው የቀበርከኝ። እሺ ጉድ አድርገኛል በቆሜ። እንዴት እንደዚህ አድርግብኛል? ያብስራ ምን አደረኩ? ባስጠጋው ያብስራ ሰውን ባልኩ ያብስራ ምን አደረኩ? እሺ ምን አጎደልኩኝ? ያብስራ ሰውን ብዬ እዚህ ጋር መጣሁ። ግን ስራ ልፈልግ ብላ አንዴ መጣሁ እኔ ጋር ወይስ ትዳሬን ልታሳጣኝ ነው መጣሁ? አንተ ንገረኝ። ይኸው ደስ ይበል። ውሰዳት እኔ አንተ ብቻ ነኝ። እኔ ካንተ ጋር ነው የምፈልገው። ሲጀምር ምንም የተፈጠረ ነገር የለም እያልኩ እኮ ነው። ለምንድን ነው ቆይ እኔ የማታምነኝ? ከዚህ በላይ ምንድን ነው ማስረዳ? ወይኔ ልልና አንቺን ጉድ ታደርጊኛለሽ? አባ እንዴት ነው እንዳንተ እንደዛ ማደርገው? ከዚህ በሽተኛ ጋር እኔ
አላረኩትም። ምንም የተፈጠረ ነገር የለም። እኔ ምንም አላጣሁም። ምንም አላጣሁም። አባቴ ምንም አላጎደልኩም እኮ እና ምን ስትይኝ ነው አሰብሽ? ምን እኔ አላሰብኩኝም። ወደ አይምሮሽ ገባልና ምን አድርጌሽ ነው እንደዚህ በቀበርሽ? የምን ቅንብር አይነን እንዴት ነው መቀመጠው? ሲጀመር እንዴት ቪዲዮ ይቀመጣል? ሲጀመር ካሜራ ነው ሰውር ካሜራ አድርጌ ነበር ለልና እንግዲህ ስለጠረጠርኩሽ አድርጌ እኔ ካምኜ እኮ ነው ምን ስራሽን አውቃለሁ። ለልና ዝጊ አሁን ዞር በይ ከፊቴሻው አሊሽ ዞር በይ ነገር ይከታርግልኝ እባክህ። በቃ የተፈጠረው ሰይጣን አሳስቶኝ ነው። ወይኔ ዳዊት አባ ሰይጣን አሳሰተኝ። ምን ላድርግሽ? ያብስራ ጉዳረክኝ እኮ ሰይጣን አሳሰተኝ። እሺ ያብስራ በቁሜ እኮ ቀበርከኝ። ያብስራ ቀበርከኝ እኮ ወይኔ ያብስራ ወይኔ ዳዊት ጉድ አባ ተረጋጋ። ወንድሜ ሰውን ባልኩ ያብስራ ሰው ባረኩ ከሚስቴ ጋር ያብስራ እኔን እኮ ነው የቀበርከኝ። በቆሜ እኮ ነው ያቃጠልከኝ። እቺ ወይኔ ያብስራ እኔን ጉድ አደረከኝ እኮ ያብስራ። የሰው መሳቂያ እኮ ነው። በእናትህ ተረጋጋ። ምን ነው ተውኝ። ወይኔ ወንድም እንደዚህ ሲያደርግብህ እንዴት እቀበላለሁ? እንዴት ወይኔ ዳዊት ወይኔ ዳዊት ወይኔ አባሲ ተነሳስቶኝ እኮ ነው። በቃ እሺ በእናትህ ከቻልሽ አንዴ እቺ ልጅ ከአይኔ ዞር አድርግልኝ። በቃ ብቻ ወዴት ወሰድልኝ? አባንተ እንድትሄድ ልሂድ። እሺ ሁሉም እኮ አንተ ነገር እኮ ነው። ሁሉም እኮ አንተ ነገር አየሁ። አሳይሽ ተረጋጋ። አሳይሽ ጀምር ካንተ ውጪ ማን አለኝ? እሺ ምን ነው ያየው? እሺ ያየውን ታሳየኛለህ? ምስክር አለህ? እሺ ይሆን አልኩኝ እኮ አመንኩልሽ። ቪዲዮውን ላሳይሽ ሰይጣን አሳስቶኝ ነው አልኩኝ እኮ። እሺ አንቺ ካሜራ ይባረከው። የት ነው ያደረገው? ቤት ውስጥ ካሜራ ምን ያደርግልሃል? አለ እኮ እሺ ምን ያደርግልሃል? ወይኔ ዳዊት ወይኔ ቅሌት ወይኔ ቅሌት አባቴ እኔ እኮ ቤተሰቦቼ ምን ከሁሉ ነገር እኮ አንተ ነህ። ወይኔ ኧረ በፈጠረክ እቺ ዞር አድርግልኝ ከፊቴ። ጦስ እንዳትሆኝ በእጄ ዛሬ። እሺ ጦስ እንዳትሆኝ ከሻሸልሽ ይረጋጋው። ወይኔ ያብስራ ጉድ አደረክኝ። ምን አደረኩ ያብስራ? በፈጠረክ ምን አደረኩ ነገር? ያብስራ ወንድም አይደለሁ? ምን አደረኩ ንገረኝ። ቆይ ምን አሳጣሁክ ያብስራ? ያብስራ ምን አደረኩ? አንተን ከማስተማር አንተን ከማልበስ አንተን ከማብላት ውጪ ምን ማድረግ አለብኝ? ምን ስትል ሚስቴን ተመኛት ንገረኝ። እሺ እሱን ሴት አተ ነው ማሳስታኝ ነው። ራሷ ናት የተፈታተነች። ዝጋ። ራሷ ናት አሳስታኝ ነው ያደረገችኝ። ዝጋ። ይኸው መለልሃለሁ። አልወጣም እኮ ስትል እኔ እኮ ከቤት ውጣ ስል እኮ ያብስራ አልወጣም የምትለኝ ወንድም እንደዚህ የማድረግም እኮ ምን አደረኩ ወንድሜ ንገረኝ። ሀሳቡን ፍላጎቱም የለኝም። እሷ አሳስታኝ ይኸው መድኃኒዓለምን እሷ አሳስታኝ ነው። አሳስታኝ ነው። አይኔ እንዴት ሚስቴ ያረፈ ንገረኝ አብስራ። እኔ እኮ ወንድምህ ነኝ። የእናትህ እኮ ምን አሳጣው ግን ንገረኝ። አላሳጣኝም። እንዴት አላሳጣኝም? ከወንድም በላይ ነው ያደረግልኝ አውቃለሁ። ከወንድም በላይ ነው ያደረግልኝ እኮ። እሺ ምን ማድረግ ነበር? ከዚህ ሌላ ምን ላድርግ? ከምችለው በላይ ከዚህ ሌላ ምን ላድርግ? አብስራ ከአቅሜ በላይ ተፈታትነኝ ነው እሷ። በጣም ተፈታተነችኝ። ከአቅሜ በላይ ተፈታተነችኝ አይደል? ተፈታተነች ካለ ወይኔ አብስራ ቀበርከኝ እኮ በቁሜ ገበርከኝ። ይኸው ደስ ይበልክ። ትዳሬን በታተንከው። ይኸው ደስ ይበልክ። ተሳካልክ። ይስፋልክ ያብስራ። ወንድሜ ተው እንደዚህ አትበል። ጥሩ ያብስራ እንደዚህ አትበለኝ ተው። እንኳን ደግ አደረግሽ። ደስ ይበልክ። አንተም ብያለሁ ትዳሬን ምን ያህል ለትዳሬ ዋጋ እንደምሰጥና ምን ያህል ፍቅር እንዳለኝ እያወቅህ ያብስራ እኔ ላይ እንደዚህ ታደርግብኛለህ? አንተ ላይ አንተ ምን ስትል አያት ግን ምን ስትል አይን እሷ ላይ ያረፈ ንገረኝ። እሱ አይደለም አዳምጠኝ። አትይኝ ስማኝ ልጅ አትይኝ አይን ይሰጥ አንተ ውሻ አንተ ማፈሪያ። ቆይ ያብስራን ያለቅም ቆንተ ያብስራ እኔን ትዳሬን ምን አደረኩ ያብስራ? ምን በደልኩሽ? ምን ላድርግ? ከዚህ ሌላ ምን ላድርግ ያብስራ?
ምን አርግ ያልከኝ ሁሉ ነገር እያደረኩልህ አይደል? አውቃለሁ። አርገኝ እኮ አርግ ምን አጎደልኩብህ? ወንድም ያርገልኛል አውቃለሁ። ወንድም ያውቃል። ስትላያት ምን እኮ ንገረኝ። ምን ስትላያት ምንድነው የምትሳሳተው አንተ? ቆይ ስሜት አፍንጫ ላይ ነው እንዳንተ። ቆይ ይለያል እንዳንተ ይለያል ወይ አንተ? ተፈታትነኝ አንተ ውሻ ተይ ብያለሁ። አንተ ውሻ አንተ አልፈልግም ብያለሁ። ወንድሜ ከአንድም ሁለት ሶስት ተይ ብያለሁ። ተፈታትነኝ። ምን ስትል ከወንድም ሚስት ጋር ምን ስትል? ወይኔ ገደልከኝ። ወንድሜ ስራ በቆሜ እኮ ነው የቀበልከኝ። እንደዚህ አንተ ላይ ነው ያረ ወንድሜ። ወንድሜ እባክህን ወንድሜ ለትዳሬ ምን ያህል ዋጋ እንደምሰጥ እያወቀ ሰው እንዴት ወንድሙን እንዴት አውቃለሁ አውቃለሁ ወንድሜ አውቃለሁ። ሞትኩኝ እኮ ምኑን ተረጋጋሁ። ምኑን ከዚህ በኋላ ምን ይወጣለኝ? ሰው እንዴት በአንድ ቀን ሁለት ሰው ያጣ? እንዴት ወንድሙና ሚስቱን ያጣ? እንዴት በአንድ ቀን የእግር ሰዓት እኮ የለም። አውቃለሁ ይቀር የሚያስፈጅ ስራ አይደለም የሰሩት። አውቃለሁ ነውር ነው አውቃለሁ። ይቅር በለኝ እንኳን ለማለት የሚያስብል ስራ አይደለም። አውቃለሁ እንዴት በአንድ ቀን ምን ስትል ከእሷ ጋር አንሶላ ተጋፈፍክ? ያብስራ ምን ስትል ንገረኝ በፈጣሪ። ምን ስትል ተጋፈፍክ ከእሷ ጋር? ምን ስትል እህት አይደለች እሷ? እኔ እናት ልጅ አይደለሁ? ምን አደረኩ? ሁለቴ ተፈታተነኝ ወንድሜ። ተይ ብያት ነበር አልፈልግም። ይቅር ብያት ነበር። ይቅርታ ወንድሜ። እሱ ማጣት እሱ እንዲረጋጋ ከፊቱ ቢያንስ መጥፋት አለበት። ለትንሽ ደቂቃ ይረጋጋ። በእናትህ ምንም ተረጋጋው ወንድሜ፣ ምንም ተረጋጋው። እንዴት ምን ሲል እኔ ወንድሜ ቀበረኝ እኮ በቁም ቀበረኝ እኮ። ፈርና ያለበት